ሰላም ሰላም የተከበራችሁ ውድ የእግር ኳስ አፍቃሪ ቤተሰቦች በሙሉ እንደምን ቆያችሁ? የሰሞኑ በኤንዞ ማሬስካ ላይ የተነሱ ያለው ጉዳዮችን በጥቂቱ ለማየት መጥቻለሁ። ለዚህ ዩቱብ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰባችን እንድትሆኑ በአክብሮት እየጠየቅኩ ለዚህ ፕሮግራም ዋና ስፖንሰር የሆነው ታላቁ የቼልሲ ደጋፊዎች ዩቱብ ቻናል የሆነው ኢትዮ ቼልሲ ኦፊሻል ነው። ዩቱብ ቻናሉን ሰብስክራይብ በማድረግ ስለ ቼልሲ አዳዲስ መረጃዎችን ልታደምጡ ትችላላችሁ። እንዲሁም ደግሞ ይህንን ዩቱብ ቻናልም ሰብስክራይብ ማድረግ እንዳትረሱ። ከሰሞኑ በኤንዞ ማሬስካ ላይ እየደረሰ ያለው ትችት በአንዳንድ ሶሻል ሚዲያዎች እንደምንመለከተው ነው። የኤንዞ ማሬስካ ጉዳይ ደጋፊዎችን በሁለት ጎራ ያካፈለ ጉዳይ ሆኗል። አንደኛው ኤንዞ ማሬስካ ከቼልሲ ሊለቁ ይገባል፣ ለቼልሲ የሚመጥኑ አሰልጣኝ አይደለም፣ ፈሪ ናቸው የተባሉ ነው። ሌሎቹ ደግሞ ከዛሬ 2 ዓመት የት ቦታ ነበር ኤንዞ ማሬስካ ቼልሲን በሚገባው መንገድ ላይ ያስኬደ አሰልጣኝ ነው፣ ጊዜ ሊሰጠው ይገባል እያሉ ነው። እኔ እንደ ግሌ ደግሞ እንደ አንድ የእግር ኳስ ተመልካች ኤንዞ ማሬስካ ቼልሲን በትክክለኛው መንገድ ላይ እያስኬደ አሰልጣኝ ነው ብዬ ነው የማስበው። ሁላችንም እንደምናውቀው የዛሬ 2 ዓመት ማሬስካ ስታንፎርድ ብሪጅ ሳይደርሱ በፊት በቼልሲ ውስጥ ያለው አለመረጋጋት ሁላችንም እናውቃለን። በየትኛውም ቡድን የሚሸነፍ ክለብ ነበር ቼልሲ ማለት ነው። ኤንዞ ማሬስካ ሳይመጡ ወደ መጨረሻዎቹ የቼልሲ ቆይታው ፖቼቲኖ ትንሽ እያስተካከለ ነበር። ነገር ግን ለአንዳንድ ቡድኖች ዋንጫ ማግኘት ዳገት እልም በሆነበት ዘመን ኤንዞ ማሬስካ በመጡበት ዓመት የኮንፈረንስ ሊግ ዋንጫን ያሸነፉ፣ የዓለም ክለቦች ዋንጫን ያሸነፉ አሰልጣኝ ናቸው። ይህንን ልብ ማለት ይገባል። ሌሎች አሰልጣኞች ከክለባቸው ጋር ከ5 እና ከ6 ዓመት ቆይታ ምንም ያስገኙት ነገር የለም። ማሬስካ በመጣ ዓመቱ ነው ለቼልሲ 2 ዋንጫዎችን ማስገኘት የቻለ፣ እንዲሁም ደግሞ ወደ ቻምፒየንስ ሊግ የመለሳቸው ማለት ነው። መንገራገጭ ያለ ነገር ነው፣ በህይወት ውስጥ የሚያጋጥም ነው። እንኳን ኤንዞ ማሬስካ ፔፕ ጋርዲዮላ ራሱ ምን አይነት ጊዜ እንዳሳለፈ የአምናው ውድድር ዓመት ያሳየናል። እንኳን ኤንዞ ማሬስካ ማለት ነው። በዚህ ሰዓት የቼልሲ ደጋፊ የሚያስፈልገው ነገር ቢኖር በእርጋታ ከማሬስካ ጎን መቆም ነው ማለት ነው። አንዳንድ የቼልሲ ደጋፊዎች ትዊተር ላይ አላቸው ብዙ ተከታዮች ያለው የቼልሲ ደጋፊዎች፣ እንዲሁም በቲክቶክ ደግሞ ከጨዋታ በኋላ ኢንተርቪው ያደርጋሉ። ከብራይተኑ ጨዋታ በኋላ አንድ የቼልሲ ማህበራዊ ድረገጽ ደጋፊዎችን ቃለ ምልልስ እያደረገ ነበርና አብዛኛው ደጋፊ ከማሬስካ ጎን ነው የሚቆመው፣ እዛ ስታንፎርድ ብሪጅ የነበሩ ማለት ነው። ደጋፊዎችን ያበሳጨው የማሬስካ ጉዳይ ቀይ ሲያይ ይርበተበታል የሚለው ብቻ ነው እንጂ የመሸነፉ ጉዳይ የማሬስካ ጉዳይ ብቻ አይደለም። ተጫዋቾች ሜዳ ገብቶ በሚሰሩት ጥፋት ማሬስካም እየተወቀሰ ነው። እንደሚታወቀው ቼልሲ ማክሰኞ ምሽት 4 ሰዓት ላይ ከቤኔፊካ ጋር ጨዋታ አለው። ይህንን ጨዋታ እንዴትም ብሎ ማሸነፍ አለበት። የቤኔፊካውን ጨዋታ ካሸነፈ ለትንሽ ቀንም ቢሆን ይህንን በሱ ላይ የተነሳውን ነገር ያረጋገዋል። ቀጣይ ሳምንት በፕሪሚየር ሊጉ ከሊቨርፑል ጋር ነው የሚያደርገው። ቼልሲ ተከላካዮቹ በጉዳትና በቅጣት በመነመኑበት ሰዓት ነው ከፕሪሚየር ሊጉ በጣም አደገኛ ከሆነው ከሊቨርፑል ጋር ጨዋታ ያለው። በዚህ ጨዋታ ቼልሲ እንግዲህ ያሸንፋል ተብሎ አይጠበቅም። ነገር ግን እግር ኳስ ምን እንደሚያስመለክተን የምናውቀው ነገር የለም። ይሄ የክብር ጨዋታ ስለሆነ ማንም ቶሎ እጅ ይሰጣል ተብሎ አይጠበቅም። ነገር ግን የነገውን የዩኤፋ ቻምፒየንስ ሊግ ጨዋታን በሚገባ ካሸነፈ ትንሽ ይህንን የተነሳውን ማዕበል ማሬስካ ሊያረጋጋው ይችላል። ከዛ በኋላ ወደሚቀጥለው ወደ ሊቨርፑሉ የቤት ስራ ይመለሳል። ከአሁኑ ከሊቨርፑል ጋር ያለው ነጥብ ልዩነት እየሰፋ በሄደበት ሰዓት በማይሆን ጊዜ በቀይና በጉዳት እንደዚህ መቸገሩ ለማሬስካ ጥሩ አይመስልም። ነገር ግን አንዳንድ የወጡ ባሉ መረጃዎች የቼልሲ ባለስልጣኖች አሁንም ቢሆን ከማሬስካ ጎን መቆማቸው እየተነገረ ነው። ለዚህ ውጤት ማጣት ደግሞ የቅጣትና የጉዳት ነገር እንደሆነ እነሱ አምነዋል። ዋናው የዛሬ ሀሳቤ ግን ሊታይ የሚገባው አራሪዎች እንደሚሉት አሪፍ አይቸኩልም ይባላል። አሪፍ አይቸኩልም ይባላል። እናም ማሬስካ ላይ ከሚደርስባቸው ትችቶች
ብዙ የቼልሲ ቲክቶከሮች ብዙ የተቹ ነው። አሪፍ አይቾክልም፣ በእርጋታ እንመልከተው፣ ጊዜ እንስጠው ነው የምለው። 6 ዓመት ቆይቶ ዋንጫ ያላመጣ አሰልጣኝ እያለ በ1 ዓመት ቆይታ 2 ዋንጫ ያመጣን ላይ ይውጣልን፣ ሜንታሊቲ የለው ምናምን ማለት ይሄ ተገቢ አይደለም። ሌላው ደግሞ እኔ እንደ ግሌ በጣም ከምታዘባቸው ነገሮች መካከል እኛ እዚህ ተቀምጠን ከምናየው በበለጠ ኤንዞ ማሬስካን የሚቆጣጠሩ ስራቸው ሆነ የማሬስካን ስህተት መከታተል ስራቸው ሆነ ሰዎች አሉ። ይህንን ለእነሱን ተውና ከክለቡና ከአሰልጣኙ ጎን እንሁን ነው ሁሌ የሚያስፈልገው ለአንድ አሰልጣኝ። የ12ኛ ተጫዋች እንደሚባለው ደጋፊ እኛ ምንም በእርግጥ እዛ አይደለም። ነገር ግን ቼልሲ ደጋፊ በእርጋታው ነው የሚታወቀው። አሪፍ አይቾክልምና ጊዜ ሰጠነው። ማሬስካንም እንመልከተው። ለቤኔፊካ ጨዋታ ምን አይነት አስተላለፍ ይዞ እንደሚገባ በመገመት በኮሜንት ልጻፉልን ትችላላችሁ። ነገር ግን ቼልሲ ተቸግሮም ቢሆን ቤኔፊካን ያሸንፋል ብዬ ነው የማስበው። እንደሚታወቀው የጆዜ ሞሪኖ ጨዋታ እምብዛም ኳስ ቁጥጥር ላይ ያተኮረ አይደለም። ነገር ግን ማሬስካ ታክቲካል ልቀቱ የምናይበት ጨዋታ ይሆናል ብዬ ነው የማስበው። በተረፈ ነገ ከጨዋታ በኋላ እመለሳለሁ። አብራችሁን ስለነበራችሁ አመሰግናለሁ።